ትውልድን ለመቅረጽ ትልቅ ተቋም ነው። ቦንጋ ዩኒቨርሲቲ ኢትዮጵያዊነትን የሚሰብክ ዩኒቨርሲቲ ነው። እውነት ለመናገር ይሄ ትልቅ ኮሚትመንት ነው። ውጤትን እንጂ ድካምን አይቆጥርም። ቢሮ የምታገኘው ወይ ጫካ ውስጥ ነው። የዶክተር ጴጥሮስ አፈጻጸም በጣም ያለማጋነን አንድ ተቋም ያው ሲታይ መሪውን ነው አይደል የሚባለው። ከሀገራችን ኢትዮጵያ እስከ ባህር ማዶ ድረስ ብዙ ስራዎችን በመስራት የሀገራቸውን ታሪክ ከፍ አድርጎ ለዓለም ያሳዩ ጠንካራ መሪዎች ይገኛሉ። እነዚህም በትምህርታቸው የላቁ ቢሆንም ተምሮ ለመውጣት ደግሞ ብዙ ውጣ ወረዶችን ያሳለፉ ናቸው። መሪነት ማለት ለብዙሃኑ በሚጠቅም መንገድ ስራዎችን ወደ ተግባር መቀየር ሲሆን ጠንካራ የአመራር ሰጪነት ተቋማትን ከውድቀት ከመታደጉ ባሻገር የወደፊት ግባቸውን በአስተማማኝ መሰረት ላይ እንዲያስቀምጥ ያስችላል። የአንድ መሪ ትልቁ የመሪነት ጥበብና አቅም የሚለካው የሚመራውን ህዝብ ፍላጎት ማወቅ፣ ችግር በመለየትና የመሪነት ብቃቱን በመጠቀም ሁለንተናዊ ለውጥ ማምጣት ሲችል ነው። በፖለቲካ አቅማቸው ሀገራቸውን በመምራት ከዝቅተኛ ኢኮኖሚ ወደ ተሻለ ኢኮኖሚ ደረጃ ያደረሱ በርካታ መሪዎች በዓለማችን ይገኛሉ። ከነዚህም መካከል ማርቲን ሉተር አንዱ ናቸው። እኚህ ታላቁ መሪ ህልም አለኝ በሚል ንግግራቸው የታወቁ ሲሆን በአሜሪካ ውስጥ ባለው የዘር ክፍፍልና ሰብአዊ መብት ጥሰትን በማውገዝ ይታወቃሉ። I have a dream that one day on the red hills of Georgia, sons of former slaves and the sons of former slave owners ሊዮናርድ ቸርችል የእንግሊዝ ሀገር መሪ ሲሆኑ ከ1874 ጀምሮ ሀገሪቱን ሲመሩ ቆይተዋል። በሳቸው ታሪክ ሰፊ ጽሁፎች የተጻፉ ሲሆን ውጤት ማምጣት የሚቻለው በመቀመጥ ሳይሆን በመስራት ነው በሚል ንግግራቸው ይታወቃሉ። ከአፍሪካ መሪዎች ደግሞ ኔልሰን ማንዴላ ጠንካራ መሪ ሲሆኑ ከ1918 እስከ 2013 ድረስ 8ኛው የደቡብ አፍሪካ ፕሬዝዳንትና የመጀመሪያው ታዋቂ የሰብአዊ መብትና የአፓርታይድ ታጋይ ናቸው። ለጥቁር ህዝቦች ነጻነት ሲታገሉ ብቻ በድርጊቱ ጥፋተኛ በመባል 27 ዓመታትን በእስር ቤት አሳልፈዋል። ነገር ግን ማንዴላ የሰላም ኖቤል ተሸላሚና ዓለም አቀፍ ዩኒቨርሲቲዎች የክብር አባልም ነበሩ። Because they were despised by the entire world. They dressed in beautiful suits, silk shirts and silk ties, but they were beautiful outside. ሌላው ከአፍሪካ ውጤታማ መሪዎች መካከል የአሁኑ በከፋ ዞን ቦንጋ ከተማ የተወለደው ዶክተር ቅጣው እጅጉ አንዱ ናቸው። ዶክተር ቅጣው በናሳ ሲስተም መሐንዲስነትና በጠፈር ሳይንቲስትነት የሰሩ ሲሆን ከሌሎች መሐንዲሶችና ሳይንቲስቶች ጋር በመተባበር ፕላኔት ኤርዝና ለተቀሩት ፕላኔት የምርምር ሳይንስ ፕላኔታሪ ሳይንስ ሪሰርች ኤንድ ኤክስፕሎሬሽን የሚረዱ የጠፈር መንኮራኩሮችና ሮኬቶችን ፈጥረዋል። ዶክተር ቅጣው በዚህ ከፈጣሪ በተቸሩት ታላቅ ችሎታና ዕውቀት ለዚህች ለምንኖርባት ዓለምና ህዝብ ታላቅ አስተዋጽኦ አበርክተዋል። ዶክተር ቅጣው ትራንስቲች ኢንተርናሽናል በመባል የሚታወቀውን ዓለም አቀፍ የቴክኖሎጂ ድርጅት በመመስረት የተለያዩ ሀገሮችን የቴክኖሎጂ አቅማቸውን እንዲያሳድጉ በአመራርነት አገልግለዋል። Lift off of Space Shuttle Atlantis on a mission to build, resupply and to do research on the International Space Station. እኛም በዛሬው ፕሮግራማችን የዘመኑ ድንቅ መሪና የቦንጋ ዩኒቨርሲቲ ፕሬዝዳንት ስለሆኑት ዶክተር ጴጥሮስ ወልደ ጊዮርጊስና የቦንጋ ዩኒቨርሲቲ በተቋቋመ አጭር ጊዜ ውስጥ በመማር ማስተማር በምርምር ስራዎችና በማህበረሰብ አቀፍ አገልግሎት ዘርፎች ካስመዘገባቸው ውጤቶች በስተጀርባ ስላለው ብቁ አመራርነት ልናስቃኛችሁ ወደናል። አብራችሁን ቆዩ። ቦንጋ ዩኒቨርሲቲ በመማር ማስተማር በምርምር ስራዎችና በማህበረሰብ አቀፍ አገልግሎት የአካባቢውን ማህበረሰብ በመደገፍ ረገድ ሰፊ ስራዎችን እየሰራ ይገኛል። በእነዚህ በሶስቱ ዘርፎች የተሰጠውን ተግባር በኃላፊነት እየተወጣ ሲሆን ዩኒቨርሲቲውን የሚመሩ የአመራሮች ሚና ጉልህ እንደሆነ ይነገራል። ዩኒቨርሲቲዎቹን አውቶኖመስ እንዲሆኑ ራሳቸውን እንዲችሉ እየሰራ ነው። ዘንድሮ ኦልሞስት በእንደዛ አይነት ሲስተም ውስጥ አዲስ አበባ ዩኒቨርሲቲ እየገባ ነው። ቀጣይኛም ያ መነሻ በማድረግ እቅድ አውጥተናል። በ2030 እንደ አውሮፓውያን አቆጣጠር አትሊስት መንግስት የሚበጀትልን ግማሽ በጀት
በውስጥ ገቢ እንሸፍናለን የሚል እቅድ ይዘን ነው ይሄን ያለነው። ይሄ ደግሞ አየር ላይ የታቀደ አይደለም። ተስፋዎች አሉ። አንደኛ ግቢ ውስጥ ብቻ ኦልሞስት ከ80 ሄክታር በላይ ከ80 ሄክታር መሬት ላይ የተተከሉ ቡናዎች አሉ። ውጤት እያመጡ ነው። አምና ኦልሞስት ወደ 96 ኬሻ የሚሆን ቡና ለቅመን ሸጠናል። ወደ 700,000 አካባቢ የሚጠጋ ገንዘብ ሰብስበናል በአጭር ጊዜ ውስጥ። እንግዲህ የዩኒቨርሲቲው እድሜ ታያላችሁ። ከዛ አሁን የተገኘውን ማስላት ይቻላል። ሙዝ አለን፣ በ3 ሳይት አለን። እጅግ ውጤታማ በጣም ምርት እየሰጠ ከኛም ሰራተኛ አልፎ ለአካባቢ ማህበረሰብም እያሻገርን ነው። እንግዲህ ቦንጋ ዩኒቨርሲቲ ከተቋቋመ እጅግ በጣም ለጋ እድሜ ያለው ነው። 4 እና 5 ዓመት ያስቆጠረ ዩኒቨርሲቲ ነው። ነገር ግን ከእድሜው አንፃር አሁን የደረሰበትን ሁኔታ ሲታይ እጅግ እኛም በስራ ውስጥ ያለን ሰዎች እየተደነቅን ማህበረሰቦቻችንም በተለያየ መንገድ በሚደረጉ ምልከታዎች ጥሩ ደረጃ ላይ እየደረሰ ያለበት ሁኔታ ነው ያለው። በተለይ እንግዲህ ትውልድን ለመቅረጽ ትልቅ ተቋም ነው ይሄ ተቋም። ከተለያዩ ሀገራችን ጫፍ የሚመጡ የማህበረሰብ ልጆችን በስነ ምግባር አንጸው ከማውጣት አንፃር ሚናው ጉልህ ነው። ዩኒቨርሲቲው ራይ ጋር አያይዞ ምንን ሊያሳካ እንደመጣ እንዴት በተፈጥሮ ሀብት ጥበቃና አጠቃቀም ከአፍሪካ ቀዳሚ ከሆኑ ዩኒቨርሲቲዎች አንዱ ለመሆን እየተጋ እንዳለ እና ይሄ ነገር እንዴት ወስዶት እዛ ሊያደርስ እንደሚችል እንዴት የህብረተሰቡን ህይወት ሊቀይር እንደሚችል እያስረዳ ውሎ እንደገና ሶስተኛም እንግዳ ቢመጣ ይዞት ነው የሚቀጥለው። that's why ይሄ እሱ የሚያስበው አስተሳሰብ በሌሎች ውስጥ ሰርጾ እነሱም በሄዱበት ይዞ ሄደው አጠቃላይ ድምሩ ውጤቱ አገራዊ ለውጥ እንዲያመጣ ህብረተሰቡ ከኋላ ቀርነት እንዲላቀቅ እንዲችል ለማስቻል ካለው ቁርጠኝነት ነው። ስለዚህ እጅግ በጣም ገራሚ የሆኑ ስራዎች ናቸውና እየተሰሩ ያሉት። ስለዚህ እንደ አጠቃላይ ስንመለከት ይህ የለውጥ አመራር በሚሰጣቸው ስትራቴጂክ የአመራር ስልቶች በቦንጋ ዩኒቨርሲቲ እየተመዘገበ ያለ ለውጥ ነው የሚል እምነት ነው ያለኝ። ግን በተግባር ስናየው ከአንጋፋዎቹ ዩኒቨርሲቲዎች በላይ የሚጠቀሱ ተግባራትን ያከናወነ ዩኒቨርሲቲ ነው። ይሄንንም ነባሮቹ በተለያየ ጊዜ ልምድ ለመቀመር ተሞክሮ ለመውሰድ መጥተው እጅግ በጣም ተገርሞ ምስክርነታቸውን የሰጡበት ሁኔታ ነው ያለው። ከዛም ባሻገር በሀገር ደረጃ በነበሩ 2 ትላልቅ ሽልማቶችን ያገኘ ተቋም ነው። ተቋማት በመሪዎቻቸው ይመሰላሉ። በዩኒቨርሲቲውም የሚስተዋለው ይኸው ተግባር ነው። አንድ ተቋም መሪ ነው የሚመስለው። ተቋም ብቻ አይደለም፣ አንድ ቤተሰብም ቤተሰብ መሪ ነው የሚመስለው። ምክንያቱም ይሄ ተቋም እውነት ለመናገር ሁሉም ሊወስዱ የሚገቡ በጣም ለየት ያሉ የአመራር ስርዓቶች አሉ። ሁሉም ቢወስድ የሚጠቅሙ አንደኛው ይሄ ዩኒቨርሲቲ ውጤትን እንጂ ድካምን አይቆጥርም። አሁን ለምሳሌ ለመውሰድ ያህል ሰዎች በምቾት ላይ ሆኖ የሚሰሩበትን ውጤት ሁላችንም አይተንም አሳልፈናል። አሁን ምቾት የሚባል የለም እዚህ ተቋም። ዩኒቨርሲቲ ሲባል ምቾት ያለ ሊመስልን ይችላል ውጭ ላለው ሰው። እዚህ ተቋም ያመራር ሲቪል ነው። ውጤትን ስለሚያማልል ቅድም የተቀመጡ ሳይንሶችን ስለሚመራ በአጠቃላይ ውጤት ያላመጡ ነገሮች በምንም ታምር የተሰሩ ስራዎች ነው ተብሎ አይመዘገቡም። መማር ማስተማሩን ከመጀመሩ በፊት ቅድሚያ
የሰጠው ቦታ ለምርምርና ማህበረሰብ አገልግሎት ነው የሚሆነው። መማር ማስተማራችን 2010 ላይ ከመጀመራችን በፊት 2009 መምህራን እንደተቀጠሩ ወደ መስክ ልየታ ነው የምርምርና ማህበረሰብ አገልግሎት ስራዎች የአካባቢው ማህበረሰብ ምን ላይ ደግፈን መስራት አለብን በሚል ወደ መስክ ልየታ ወደ ቴማቲክ ኤሪያ አይደንቲፊኬሽን ነው የተካሄደውና ይህ ማለት ቅድሚያ ለጥናትና ለምርምሩ ጥናትና ምርምሩ ማለት ለአካባቢው ማህበረሰብ መድረስ አለብኝ ብሎ ነው ቦንጋ ዩኒቨርሲቲ ቅድሚያ የሰጠው ማለት ነው ከመማር ማስተማር ጎን ለጎንና ይሄንን ነው ወርዶ የማህበረሰቡ ችግር እዚህ ቦታ ላይ ነው ብሎ ከዛ መነሻ በማድረግ ያ የመጣውን ተሰብስቦ አይደንቲፋይ የተደረገውን ቴማቲክ ኤሪያ ራሱ ከስቴክ ሆልደሮች ጋር ከሚመለከታቸው ጋር በጋራ በመገምገም ነው የዩኒቨርሲቲው ቴማቲክ ኤሪያ የጸደቀው በሴኔቱ ማለት ነው እና ቅድሚያ ያንን ሰጥቶ በዛ ችግር አማካይነት እነዚህን ችግሮች በጥናትና በማህበረሰብ አገልግሎት ላይ መድፈን አለብን በማለት መምህራኖች በየአመቱ ኮል ይወጣል የሪሰርች ኮል ይወጣል በዛ ቴማቲክ ኤሪያ ላይ ሁሉም መምህራን እዛ ላይ አሁን በየወረዳው ኦንጎይንግ የሆኑ ሪሰርቾች አሉ ኮምፕሊትድ የሆነ ያለቀ ሪሰርቾች አሉ ያንን ደግሞ ባለቀው ላይ ደግሞ ተንተርሰን ደግሞ ማህበረሰብ አገልግሎትን እየሰራን ነው ያለነው እነዚህን ሁሉ አጠቃላይ ሲነግረ አንድ ተቋም ውጤታማ የሚሆነው አንድ ተቋም የሚመስለው ራሱ ባለቤቱ ነው መሪውን ይመስላል መሪው ኮሚትድ ከሆነ ቁጭ ብሎ አዞ ማሰራት ብቻ ሳይሆን ወርዶ የሚሰራ ከሆነ በዛው ልክ ሁሉም ይረባረባል ይሮጣል ውጤት ለማምጣት ስለዚህ ወደ ዶክተር ጴጥሮስ ባህሪ ሲመጣ ያው ዶክተር ጴጥሮስን ላለፉት 15 አመታት ምናምን አውቃለሁ እኔ ከዚህ ባሻገር የዩኒቨርሲቲ የቦንጋ ዩኒቨርሲቲ ስታፍ ሆኜ አይደለም ማቀው በሚዛን ቴፒ ዩኒቨርሲቲ አንድ ስታፍ ሆኖ ሰርተን እናውቃለን ከዛም ባሻገር ሶሻሊ በቅርበት ማቀው ነው ዶክተር ጴጥሮስ እጅግ በጣም ኮሚትድ ነው እንደ ቦንጋ ዩኒቨርሲቲ ኢትዮጵያዊነትን የሚሰብክ ዩኒቨርሲቲ ነው ያለማጋነን ተማሪው ሲገባ ጸጉሩን አጎፍሮ ሰይጣን መስሎ የሚገባበት ግቢ አይደለም እዚህ ጸጉሩን ተቆርጦ እንደ ኢትዮጵያዊ መስሎ ራፐር ነኝ ብሎ ሱሪውን አውልቆ የሚሄድ ተማሪ የለም እምብርቷን እያሳየች የምትሄድ ሴት ተማሪ የለችም ቦንጋ ዩኒቨርሲቲ that's why ቦንጋ ዩኒቨርሲቲ የዲሲፕሊን መመሪያው በቅድሚያ ኢትዮጵያዊ መስሎ ነው ወደ ግቢው መግባት የሚል አቋም አለው ይሄንን ሐሳብ ያው ይሄ ሁሉ ሲሰራ ባይዘው የማኔጅመንቱ ጥንካሬ ከማኔጅመንቱ ማልፎ ደግሞ ዋናው አንድ ተቋም ያው ሲታይ መሪውን ነው አይደል የሚባለው የመሪው ጥንካሬ ነው የመሪው ቁርጠኝነት ለአካባቢው ያለው ጥንካሬ አላማ አድርጎ የመጣው ማህበረሰቤ እረዳለሁ ማህበረሰቤ ይሄንን ዩኒቨርሲቲ ተጠቅሞ ይለወጣል የሚለውን ነው በቃ አንግቦ የመጣውና ያንን መነሻ በማድረግ ብዙ አይዲያዎችን በዚሁ አጋጣሚ ያው ፕሬዝዳንታችንን ዶክተር ጴጥሮስን ከልብ አመሰግናለሁ ማለት ለሱ መሪ ብቻ ሳይሆን እኔ እንደራሴ ለራሴ አስተማሪያችን ነው አባታችን ስራዎችን መስራት ብቻ ሳይሆን በስኬት ለመከወን በዩኒቨርሲቲው የተለመደ አንድ የስራ ባህል አለ ይህም ስራዎች የሚገመገሙበት ጠንከር ያለና ዘመናዊ የአሰራር ስርዓት ሲሆን የዩኒቨርሲቲው ፕሬዝዳንት ዶክተር ጴጥሮስ ወልደ ጊዮርጊስ ደግሞ ቆጥሮ የሰጡትን ስራ ቆጥረው ይረከባሉ ይባላል እኛ 40 እንደ ዘርፍ የራሳችንን ስራ እናያለን በዚህ ሳምንት ምን አቀር ምን ሰራን ምን ቀረን ምንድነው ያጋጠሙን ቻሌንጆች የሚለው እንደ ዘርፍ ሁሉም ያያል ከዛ ሰኞ 11 ሰዓት ላይ ባይዘወይ በስብሰባ የምናባክነው ጊዜ የለም ስብሰባ የምንሰባሰበው ማታ ቀን የምንሰባሰበው ስብሰባ የለም ስለዚህ ለጊዜ ካለን መሳሳት ስብሰባዎች የሚካሄዱት ማታ ስለዚህ ሁሌ ሰኞ 11 ተኩል በኋላ ቶፕ ማኔጅመንቱ ብቻ የሚገናኝበት መድረክ አለ ቶፕ ማኔጅመንቱ በዶክተር ጴጥሮስ ሰብሳቢነት ቶፕ ማኔጅመንቱ ነሰንስ ምክትል ፕሬዝዳንቶች ይገናኛሉ የሁሉም ዘርፍ ይቀርባል በዚህ ሳምንት የታቀደ ምንድነው በኔ ዘርፍ ለምሳሌ የቀረ ምንድነው
በምን ምክንያት ነው የቀረው? ሌሎቹስ እንዴት ማገዝ ይችላሉ ያን ክፍተት ለመሙላት? ለምሳሌ በቢዝነስ ልማት የሚለው አሳይመንት ለሌሎችም እናከፋፍላለን። በኔ በኩል የታየው ክፍተት ሌሎች ሞልቶ ለሳምንት ደግሞ ይቀርባል። ያ ክፍተት ተሞልቶ በአካዳሚክ ዘርፍ ያለውን ካሳውን እንዴት መደገፍ ይችላል ያለውን ክፍተት፣ በአስተዳደር ላይ ያለውን ሌሎች እንዴት መደገፍ ይችላሉ ብለን እያየን የምንሄድበት መድረክ አለ። ስለዚህ እኔ የማውቀው የኔን ዘርፍ ብቻ አይደለም፣ አካዳሚክ ላይ ምን እየተፈጠረ እንዳለ ምን እየተሰራ እንዳለ የአካዳሚክ ሰዎች እንዴት እየሰሩ እንዳሉ አውቃለሁ። በዛ መድረክ አስተዳደር ላይ ምርምር ላይ በተመሳሳይ መልኩ። ስለዚህ የኛ ሞቶ እዚህ ጋር ነው የሚመጣው፣ በጋራ እንችላለን። ስለዚህ በጋራ ነው እንጂ የኔ ስራ ብለህ የምትከፋፍለው ለራሴ የምታስቀምጠው ለብቻ የምታስቀምጠው ስራ የለም። ሁላችንም በጋራ ነው የምንሰራው፣ በጋራ እንችላለን የሚል መንፈስ ነው ያለውና ስለዚህ ይሄ አይነት እንግዲህ ሌሎች ዩኒቨርሲቲዎች ላይ እኔም ረጅም ዓመት ሰርቻለሁ። እዛም የማኔጅመንት አባል ሆኜ አውቃለሁና ፎርማል ማኔጅመንት ስብሰባ አለ፣ ሴኔት ስብሰባ አለ፣ የአካዳሚክ ኮሚሽን ወይንም የዩኒቨርሲቲ ካውንስል የሚባሉ ስብሰባዎች አሉ። ከዛ ባሻገር ነው እነዚህ ፎርማል ስብሰባዎች ባሻገር ሳምንታዊ የምክትል ፕሬዝዳንቱና የምክትል ፕሬዝዳንቶች መድረክ አለ ማለት ነው። እዚህ ላይ ብዙ ነገሮችን አውጥተን አውርደን ነው ተግባር ተከፋፍለን ለሚቀጥለው ሳምንት ደግሞ የወሰድናቸውን ተግባራት አይተን ገምግመን አቅጣጫ እያስቀመጥን እየሄድን ስለሆነ ነው ስራዎች ስሙዝሊ እየሄዱ ያሉት። እሱ ጋር የሚያደር ተግባር የለም። ምንም የሚያደር ሊደር የሚባል ተግባር የለም። ሁሉ ጊዜ በኮሙኒኬሽን ነው። ሰጥቶ የመቀበል መርህ ነው። ጠዋት ሰጥቶ ስራ ከሰዓት ተቆጥሮ የሚረከብ አካል ነው። ከዚህ ውጪ እጅግ በጣም የሚገርማችሁ ነገር ድካም የሚባል ነገር የማያውቅ ነው ማለት ዶክተር ጴጥሮስን ብዙ ጊዜ አይታችሁት ከሆነ ድካም የሚባል ነገር አያውቅም። ባይዘው እሱ እንደኛ ሰው ነው። ድካም እንዳይኖረው ያደረገው ነገር ውስጡ ያለው አመለካከትና አስተሳሰብ ነው። ምክንያቱም እውን ሆኖት ማየት የሚፈልጋቸው ነገሮች እውን ሆኖ ማየት ሊያስችለው እንዲችል ድካምን በሱ ላይ አያሳይም በፍጹም። ሞቷችን በጋራ እንችላለን የሚለው ሞቷችን ለኛ በጣም በዩኒቨርሲቲው ተሸላሚ እንዲሆን ብዙ ነገር ያረዳን ነው። ባይዘው ይሄ የምርምር ዘርፍ ስራ ነው፣ ይሄ የአስተዳደር ዘርፍ ነው፣ ይሄ የአካዳሚክ ነው። ቦንጋ ዩኒቨርሲቲ ላይ የለም። ስራዎችን ያው የራስን የሆነ ስራ ትሰራለህ፣ ግን በጋራ የምትሰራቸው የምትከውናቸው ስራዎች አሉና ሁሉም ምን ያውን የአስተዳደርን ዘርፍ ብትጠይቀኝ አላቅም የሚል ነገር የለም። እንዲሁም ምርምርን እንዲሁም የቢዝነስ ልማቱንም የአካዳሚኩንም ሁሉም እኩል የሆነ ሼር አለውና በጋራ እንችላለን። ከስር ከጽዳት ሰራተኛ ከተላላኪው ከሁሉም ጀምሮ ስለ ቦንጋ ዩኒቨርሲቲ እኩል የሆነ እንትን አላቸው እና በጋራ እንችላለን የሚለው ሞቷችን ትልቅ ለኛ አስተዋጽኦ አድርጎልናል። በጣም ትልቅና ያ ጥሩ የሆነ ሞቲቬሽን እንዲኖረን ሰጥቶናልና ይሄም ደግሞ ለሌላውም ትልቅ ትምህርት ነው። ኮሚትመንት ነው፣ ከሱ ዴዲኬሽን ነው። በቃ ላሰበው ዓላማ ለማስፈጸም ወደ ኋላ አይልም። ዶክተር ያሰበውን ያሳካል። በቃ በእርግጠኝነት የትም እንዴትም ሆኖ ያሳካል። ይህ ትልቅ ኳሊቲ ነው። ወርዶ መስራትን ዝቅ ብሎ ጭቃ ውስጥ ገብቶ ጫካ ውስጥ ገብቶ መስራትን ተምሬያለሁ። ስለተማርኩም እኔ እዛ ተግባር ውስጥ ገብቻለሁ። ከሱ ስለተማርኩ ስራና ስኬት ሲከወን ዝም ብሎ አልጋ በአልጋ በሆነ መንገድ አይደለም። ከውስጥም ሆነ ከውጭ ትልቅ የአመለካከት ችግሮች ነበሩ። ምክንያቱም በትክክልና በተጨባጭ እኛ ጋር የተለመደው ነገር ዝም ብሎ ይሄ የወረቀት ላይ ስራ የማንጋጋት የውሸት ሪፖርት መጻፍ አስመስሎ የተከተሉ የሆነ ያልሆነ ነገር ያን የለመደ ነበር። 2010ኛ እዚህ ስንከፍት ሰው ይሄን ዩኒቨርሲቲ ጆይን ለማድረግና ተቀጥሮ ሲገባ ራሱ ያ እዛ ታች የለመደውን ልምድ ነበር ይዞት የመጣው። እዚህ ጋር ያለው የአመራር ሲስተም ግን ፕራክቲካሊ ሰርቶ የማሰራት ስለነበረ ያኔ በወቅቱ እጅግ በጣም ብዙ አጀንዳዎች ነበሩ። ከአመለካከት አንፃር የተዛቡ አመለካከቶች ማለት ነው። እዚህ ጋር እኛ አሁን የምናያቸው
ተመልከቱ። ይህን የመሰለ አረንጓዴ ሀገር ውስጥ እዚህ ከተማችን ውስጥ ወተት አይሸጥም ነበር። ዛሬ ቦንጋ ዩኒቨርሲቲ ከራሱ ግቢ አልፎ ለከተማው ህዝብ ወተት ያድላል። እዚህ ሙዝ የሚመረት አይመስለውም ነበር። ሙዝ እዚሁ ተመርቶ ለከተማው ይታደላል። እዚህ አናናስ የሚመረት አይመስለንም ነበር። እዚሁ አናናስ ተመርቶ እዚሁ ይታደላል። ህብረተሰባዊ ተጠቃሚነት በተጨባጭ ይሄ ሁሉ ሲሰራ ግን ትልቅ ጉልበት ፈሶበት ነው። አመራሩ ቅድም እንዳልኳችሁ ሰርቶ የሚያሰራ እንጂ ነግሮ የሚያሰራ ብቻ አይደለም። የሆነ ወንበር ላይ ቁጭ ብሎ ይሄን አድርግ ይሄን አታድርግ የሚል ስላልነበረ ወደዚህ የሥራ ጫና ውስጥ ሰው ሲገባ ይሄን ያክል ስራ ለምን ይሰራል የሚል በጣም ደካማ አመለካከቶች ነበሩ። በሚዲያ ዘመቻዎች ሁሉ ነበሩ። ለዚህ የሚሸማቀቅ መሪ ካለ መሆኑ ጋር ተያይዞ እነዛን ወሬዎች ወደ ጎን ትቶ በተግባር በመግፋቱ ዛሬ ወደ ደረስንበት ደረጃ ደርሰናል። እያንዳንዱ ችግሮች በሚከሰቱበት ጊዜ ቅድም እንዳልኳችሁ ፕሮአክቲቭ ቀድሞ የማሰብ አርቆ የማየት ራዩን ለማሳካት እንጂ ከኋላ የሚመጡ አደናቃፊ ነገሮችን ስትራቴጂካሊ ቴክኒክና ታክቲኮችን የተጠቀመ ነው። የአመራር ክህሎቶችን እኔ በጣም ይገርመኛል። እኔ እዚህ ተወዳድሬ ስመጣ 2013 ሂዳር ታህሳስ አካባቢ ነው የመጣው። እኔም እየነገርኩት ነበር። በጣም የሚገርማችሁ ነገር 2012 አይሚን እኔ ሞቲቬት የሚያደርገኝ ያንተ ሩጫና ያንተ ልፋት ነው ይል ነበር። እውነት ለመናገር ቢሮ አታገኘው፣ የምታገኘው ወይ ጫካ ውስጥ ነው፣ ጫካ ቡና ውስጥ ነው የምታገኘው፣ ወይ ሙዝ ውስጥ ነው፣ ወይ ፍራፍሬ ማንጎ ውስጥ ነው፣ አቮካዶ ውስጥ ነው። ወርዶ ጭቃ ነክቶት በዛው ልክ እኛም በዛው ልክ ያን ተምሳሌት ይዘን እንድንሄድ እያደረገ እየመራ ስላለ ነው ይሄ ሁሉ ውጤት የመጣው። መስዋዕትነት ይባላል። አመራር ላይ መስዋዕትነት ማለት ምንድነው? መስዋዕትነት ማለት መሞት አይደለም። መስዋዕትነት ማለት ለስራ የሚሰጠው ትኩረትና ኃይል ነው። ኢምፓወርመንት የሚባለው በሚታይበት ጊዜ የአመራር ሲቪናዎች የሚባሉት በእንግሊዝኛ ብዙ መናገር ይቻላል። ግን አሁን እዚህ ተቋም ላይ በጣም ሌሎች መውሰድ ያለባቸው ትልቁ ነገር መማር የሚባለው ነገር ትርጉም አይቻለሁ። መማር ማለት ምንድነው? ሁለተኛ አመራር ማለት ምንድነው? ሶስተኛ የምንሰራቸው ስራዎች ውጤት ማለት ምንድነው የሚለው ነገር የተማርኩበት ነው። እውነት ለመናገር አትሊስት ብዙ ጊዜ የተወሰነ መሪነትም ላይ ስራውን ላይ ቆይቻለሁ። ግን እዚህ መጥቼ እንደ ተቋም የተማርኩት መማር ማለት ምን እንደሆነ ተመራለሁ። አመራር ማለት ምን እንደሆነ ተመራለሁ። ውጤት ደግሞ የሚባለው እነማን ናቸው የሚለው ለይቻለሁ። አሁን እየተለመደ ቢመጣም አንዳንድ አመራሮች ስራ የሚሰራበት ቦታ ላይ ሰርተው ከማሳየት ይልቅ ቢሮአቸው ውስጥ መቀመጥ ሲያዘወትሩ ይስተዋላል። የቦንጋ ዩኒቨርሲቲ ፕሬዝዳንት ዶክተር ጴጥሮስ ወልደ ጊዮርጊስ ደግሞ ውሏቸው ቢሮ ሳይሆን ከጉልበት ሰራተኞች ጋር አብሮ ላባቸውን አንጠፍጥፎ በመስራት እንደሆነ ይነገራል። ዶክተር ጴጥሮስ ወደ ይህን ዩኒቨርሲቲ ከመጀመሪያ ከባዶ ቦታ አንስተው እዚህ ደረጃ ላይ እንዲደርስ ከፍተኛ ሚና ተጫውተዋል። የተለየ የአመራር ባህሪም ክህሎትም ስላላቸው ነው። እዚህ ውስጥ ምንድነው እንግዲህ ያው አገራችን አሁን የአመራር እጦት ሳይሆን የቆረጠ አመራር ተቋሙን እዚህ ቦታ አድርሼ ሌላ ወገን ይረከቡ፣ ሌላ ወንድም ይረከብ የሚል እሳቤ ነው የሌለውና የዶክተር ጴጥሮስ በአጠቃላይ ሲታይ ድንበር የለሽ ስራ ነው የሚሰሩት። ይህን ሲያከናውኑ ይሄ የከሌ የታችኛው ሰራተኛ ስራ ነው፣ ይሄ ስራ ደግሞ የኮሌጆች ስራ ነው ብሎ እዛ ቦታ ላይ ስልጣን ደልጌት የተደረገውን አካል መገምገምና ማስጠንቀቅ ሳይሆን ስራ ውስጥ ሆኖ ነው የሚሰሩት። ክላስ ውስጥ ገብቶ ክላስ ሱፐርቫይዝ አድርጎ ክላስ ውስጥ ችግር ካለ መምህራንንም የመደገፍ ተማሪዎችንም የመጠየቅ ስራ ላይ
ሙሉ ጊዜያቸውን ሰጥቶ ነው የሚሰሩት። ከዛ ውጪ ደግሞ ውጭ የሚሰሩ ፕሮጀክቶች አሉ። ፕሮጀክቶች ላይ በዛ ልክ ይሰራሉ። ይሄ ተቋም ላይ ሌላ ሊወስድ የሚገባው መማር ማለት ማዘዝ አይደለም። መማር ማለት ተምሮ መጥቶ ያልተማሩ ዜጎች ላይ መስራት የሚገባው በየፕሮፌሽኑ ማውጣት ነው። ስለዚህ እኛ ጋር ዶክተሩ ጭቃ ይዛል፣ ይቆፍራል፣ ሄዶ ያስተምራል፣ ጋውን ይለብሳል፣ ቢሮ ይገባል። አንዳንዴ ያው መሪም ስትሆን ደግሞ ሰርተ ነው ማሳየት ያለብህ። እኛ የሚገርም ነገር አሁን ዶክተር ጴጥሮስን ውጭ ከ11 ሰዓት ተኩል በኋላ ነው ቢሮ ላይ እሱንም ያው የቢሮ ስራዎችን ለመስራት የሚገባው እንጂ ስትመጣ የምታውቁት ነው። ብዙ ጊዜ መታቸዋልና ውጭ ላይ ነው የምታገኙት። በየፋርሙ በየፕሮጀክቱ ነው ቡቲውን አርጎ ያው ቡታውን አርጎ እንደዚህ ሆኖ የምታገኙትና እንደ ፕሬዝዳንት የሚያውቀው ሰው ነው እንጂ ፕሬዝዳንት መሆኑን ሌላ ሰው ቢመጣ እንደ ፕሬዝዳንት እሱ ነው እንዲሁ ድረስ እስከ ማለት የሚደርሱበት ሁኔታ ነው ያለውና ያ ደግሞ እንኳን ለኛ ቀርቶ ከስር ላለው ሰራተኛ ራሱ በቃ ስራውን አክብሮ እንዲሰራ አድርጎታል። በቃ ለዛ ስራው ክብር እንዲኖረው አድርጎ እንዲሰራ አድርጎታል። እሱ እንደዚህ መሆን እኛም እሱም ያው ተከታይ ማፍርቷል። እኛም ያው አንተ ከላይ ያለ መሪክ እንደዛ ሆኖ እንትን ሲል ከኋላ ደግሞ የሚከተልክ ያንን ነው እንትን የሚለውና መሪውን ነው መምሰል ያለበትና ብዙ ነገር የሱን አራያ ተከትሎ ብዙ እየወጡ ያሉ ሰዎች አሉና ጥሩ እኔ በዚህ አጋጣሚ በድጋሚ በጣም ብዙ ነገር ነውና እንደዚሁም ለአካባቢው ያለው አመለካከት በቃ አላማውም አካባቢውን በዚህ መርዳት መደገፍ ነውና ብዙ አይዲያዎችን እያመጣ ነው ከኛ ጋር በመነጋገር ከማኔጅመንቱ ጋር ሼር እየተደረገ ወደ ታች የሚወርደውና ብዙ ነገሮችን የሚለውጥ እድሜና ጤና ይስጠውና ከዚህም በላይ ደግሞ ይሰራልም እንሰራለን። እውነት ለመናገር ይሄ ትልቅ ኮሚትመንት ነው። ይሄን ኮሚትመንት አሁን እኛ የተሻለ የአየር ጸባይ ያለን የተሻለ መሬት አለን የተሻለ ጉልበት አለ። እውነት ለመናገር ግን ያጣነው ነገር እንደዚህ አይነት ኮሚትመንት ነው። ሰው ዛሬ አሸዋ ላይ ሰርቶ ነው ውጤት እያመጣ ያለው። ሰው አርቲፊሻል ሆነ አልጋ ሰርቶ ነው እዛ ላይ ያመረተ ውጤት እያመጣ ያለው። የኛ መሬት የኛ አየር በጣም ከሰራ ከለፋ ብዙም ልፋት እንኳን አያስፈልግም። ሞቲቬሽን ነው የሚፈልገው። የሆነች ኢፈርት ከጨመርክ በጣም ውጤት የሚያመጣ አይነት ተፈጥሮ ላይ ነው ፈጣሪ የፈጠረን፣ ገነት ላይ ነው የፈጠረን እውነት ለመናገር። ስለዚህ ይሄን እንደዚህ አይነት አርአያነት ሌሎች ወስዶ ቢያወርዱ ብሰሩ አካባቢያችን ከአካባቢነት አልፎ ለአካባቢያችን ህዝብ ተጠቃሚነት አልፎ ለሀገር እንተርፋለን። እውነት ለመናገር የሚያስችል ኮሚትመንት አለ፣ የሚያስችል አቅም አለ፣ ፖቴንሻል አለ። ያን ኮሚትመንት ጨምሮ ውጤት ማምጣት ላይ ነው የሚቀረን። ሁሉም እንደዚህ አይነት ተረባርቦ ይሄ ከግል ክብር ስልጣን እንግዲህ ማገልገያ ነው። አገልግለ ውጤት የምታመጣበት ነው። በዛ ሴንስ አብዛኛው ሰው ቢያስብ ጥሩ ነው ብዬ ነው የሚወስደው። እዚህ ግቢ ውስጥ ቢሮ ላይ የሚቀመጥ ሰው የለም። እናንተ አሁን ስንት ቀን እኔን ፈልጋችሁኛል? ይሄ ዶክተር ጴጥሮስ የፈጠረው ተጽዕኖ ነው። እሱ የለም። አሁን እዚህ ስራው የሱ ነው ብሎ የሚያስብ ሰው የለም። ሁሉም መስክ ላይ ነው ያለው። ስለዚህ እነዚህ ሁሉ ውጤቶች ደግሞ በአንድ ሰው ብቻ አይመጡም። መናበብ ይጠይቃል። አላማውን መረዳት ይጠይቃል። እኔ ማስበው አሁን ከምናመርተው ምርት ከምናገኘው ውጤት ባሻገር ምን ፈጥረናል? ለአካባቢው ወጣት የስራ እድል ፈጥረናል። በዚህ ዩኒቨርሲቲ ትከሻ ላይ ከ200 በላይ ሰራተኞች በልቶ ያድራሉ። ይሄ ቀላል ሰክሰስ አይደለም። እውነት ለመናገር ይሄ ቀላል እድል አይደለም። ይማራሉ። ከዚህ በሚያገኙት ገንዘብ ቆጥበው ይማራሉ። ነገ ሰው እንሆናለን ብለው። ስለዚህ ይሄን ስታስበው የባሰ ተጨማሪ ፕሮጀክቶችን እየፈጠርክ እንድትሰራ የሚያነሳሳ ተግባር አለ።
አመራር ማለት ደግሞ ምንድነው የሚለው ነገር ማለት ነው። አመራር ስንል የተለያዩ ተረቶች ይተረካሉ። ያ ተረት እኛ ጋር አይሰራም። አመራር ማለት ራስን ሰጥተ ለተወከልኮ ለተሰጠ ተቋም ራስን አዋርደ ውጤት የምታስመዘግብ ስርዓት ነው አመራር ማለት እኛ ጋር። ፕሮፌሰሩን ብትል ዶክተሩን ብትል ታች ያለው በሰርቲፊኬት ደረጃም ያለም ብትል ሰርቲፊኬት የሌለውን ብትል ሁሉም በያዘው ስራ ላይ አመራር ነው። በቃ ጀስት እሱን አፕሊኬብል ማድረግ ነው። እሱ ላይ ሁሉም ያየው ምንድነው ፕሮሲጀር ተቀምጧል። ቅድም እንዳልከው ታቅዷል፣ ተደራጅቷል፣ የመብራት ስርዓት ተቀምጧል፣ ውጤት ምን እንደሆነ ተቀምጧል። ይሄን ለማምጣት ነው ሁሉም ይዘጋጅ። ስለዚህ ቲም ስፒሪቱ የበላይ አመራሩ ራሱን ሰጥቶ ቅድም እንዳልኩት አመራር ሲሆን ራስን ሰቅሎ ወይም ራሱን የፈለገ ምቾት ወይም ፈልጎ ወይም ቢሮ ቁጭ ብሎ ወይም የሆነ ነገር አድርጎ ብቻ ሳይሆን የማዘዝ ስልጣን ሳይሆን የመታዘዝም ስርዓት ቁጭ አድርጎ እሱ ሰርቶ የሚያሰራ አመራር ስርዓት በመሆኑ ሁሉም ከታች እስከ ላይ እየተናበበ የተቀመጠበት ቦታ ላይ ውጤት የሚያማልልና ውጤት የሚሰበስብ ፈርቀዳጅ መሪ ስላለ እያንዳንዱን ተግባር ለቅሞ የመስጠት ለቅሞ የሚቀበል ጥሩ መሪ ስላለ ተቋሙ በዚህ ደረጃ ጥሩ ሁኔታ ላይ ነው የሚገኘው። ተቋሙን እንግዲህ በውስጥ ያሉ ስራዎች ውጪ ከማህበረሰቡ ጋርም ያለው ቁርኝት እጅግ የጠበቀ ነው። ከማህበረሰብ አካባቢ መንግስት ጋርም ከህዝብ ጋርም ያለው ቁርኝት እጅግ የጠበቀ ነው። ስለዚህ የኔ ማህበረሰብ ሲቀየር ነው እኔ የሚቀየረው የሚል የማህበረሰብ አገልግሎትን በትኩረት እየሰራ የሚገኝ ነው። በተለይ በዚህ ደቡብ ምዕራብ ካችመንት አካባቢ ያሉ የማህበረሰብ ክፍሎች ምንድነው የመልማት እድል ያላቸው? እንግዲህ መልማት ሲባል ምን ሰርቶ ነው መልማት ያለባቸው የሚለውን ከፋ ዞን ላይ የሚገኙ 11 ወረዳዎች ላይ የትኛው ወረዳ ላይ ምን መሰራት አለበት፣ የትኛውን በጤፍ የትኛውን በቡና የትኛውን ደግሞ በእንስሳት እርባታ መደገፍ አለብን፣ ሞዴል መሆን አለብን ተብሎ የባለሙያ ቲም ወርዶ ጥናት አድርጎ ተመቲክ ኤሪያ ከተለየ በኋላ አሁን ወደ ተመቲክ ኤሪያ ተኪዶ መስራት ሳይሆን በግቢያችን ፕራክቲስ አድርገን ከታች የሚመጡ ሰዎች ልምድ ወስደው እንዲተገብሩ የማድረግ ስራ ላይ እንግዲህ ዶክተር ጴጥሮስ ሁላችሁም እንደምታውቁት ግቢ ሲኖሩ ቢሮ የሚቀመጡበት በሳምንት አንድ ቀን ከዛ ውጪ እርሻ ቦታ ላይ ሄደው ቦቲ አርጎ ቱታ አርገው ታች ልማት ከሚያለሙ ሰዎች ጋር አይዟችሁ በርቱ እያሉ የሚሰሩበት ሁኔታ ነው ያለው። ከዚህ ባለፈ ደግሞ ተማሪዎች ጋር እንደ አባት ቁጭ ብሎ የመመገብ ሴት ለተማሪዎች ምግብ የሚያዘጋጁ ሴት እህቶቻችንን እንጀራ እስከ መጋገር ድረስ እስከ ጓዳ ሄዶ አይዟችሁ በርቱ የሚለውን ነገር ከመስራት አንፃር ይሄ ውጤት በሀገር አቀፍ ደረጃም የተገኙ ውጤቶች በአጠቃላይ እኔ እንደ አጋጣሚ ከታች ከወረዳ ጀምሮ በአመራርነት ደረጃ ቆይቻለሁና የቆየባቸውን ጊዜዎች በጣም እጸጸታለሁ። ምክንያቱም ለካ መሪ እንደዚህ አይነት ኮሚትመንት ቆራጥ ከሆነ ተቋሙንም ህብረተሰቡንም መቀየር ይችላል የሚለውን ነገር እየተማርኩበት ነው። በተለይ ከአሁን እዚህ ዩኒቨርሲቲ ከመጣሁበት ጊዜ ጀምሮ ማለት ነው። በተለይ እውነት ለመናገር ፕሬዝዳንቱ የሚያረጋቸው የራሱ አመራር ዘይቤዎቹ አሁን ለተማሩ ሰዎችም ሊጠቅም የሚችል ሌላ የሊደርሺፕ አፕሮች መጻፍ ይቻላል። ዩኒቨርሲቲው ከምርምር ስራዎች ጎን ለጎን በዲጂታል ቴክኖሎጂ የታገዙ እንቅስቃሴዎች ላይ ትኩረት በማድረግ እየተንቀሳቀሰ ይገኛል። የመማር ማስተማር ሂደቱ በቴክኖሎጂ የተደገፈ ለማድረግ ዘመናዊ የሆነ የመማር ማስተማር ሂደቱን አመቻችተን ኢንፍራስትራክቸር አመቻችተን ለምን ተማሪዎቻችንን ከውጭም ሊሆን ይችላል ከውስጥም ሊሆን ይችላል ለምን አናስተምርም በሚለው ደረጃውን የጠበቀ ስማርት ክላስሩም አሁን ተሰርቶ እየተጠናቀቀ ያለበት ሁኔታ ነው ያለው። ለዚህ ለመማር ማስተማር ሊሆን ይችላል
ለምርምርና ማህበረሰብ አገልግሎት ሊሆን ይችላል። በርካታ ውይይቶች ይደረጋሉ። ያንን ውይይት ሼር ለመደራረግ ደረጃውን የጠበቀ ቪዲዮ ኮንፈረንስ ሩም ኢንፍራስትራክቸር ተሟልቶ ዲዛይን ተደርጎ ተሰርቶ ተጠናቆ አገልግሎት እየሰጠ ያለበት ሁኔታ ነው ያለው ማለት ነው። ለምሳሌ እዚህ አሁን ዲጂታል ሳይኔጅ የምንለው ትልቁ ስክሪን አለ። እያንዳንዱ በየዘርፉ የሚከናወኑ ተግባራቶች አሉ። እነዚህን ተግባራቶችን በአንድ ላይ በማደራጀት ለእይታ እናበቃለን ማለት ነው። ይሄ ዝም ብሎ ለማሳየት ብቻ ሳይሆን ሰዎች ከዚህ ምን አይነት ትምህርት ይወስዳሉ፣ እንዴት ተነሳሽነት አግኝተው ወደ ተግባር ይገባሉ፣ ወደ ስራ ይገባሉ የሚለውን መልእክት ለማስተላለፍ ነው ማለት ነው። እያንዳንዱ ቴክኖሎጂ ዲፕሎይ እየተደረገ ያለው ይሄ ሁሉ ፕሮፖዝ ተደርጎ ሲቀርብ ቆራጥና ውሳኔ አሰጣጥ ላይ የተመሰረተ ቆራጥ አመራር ሂደት በመኖሩ ነው ይሄ ሁሉ መሰረተ ልማት የተመቻቸውና የሴቶች ሚና ለአንድ አካባቢ እድገት ወሳኝ ነው። ቦንጋ ዩኒቨርሲቲ ይህንን ሚና በመረዳት ሴቶችን ወደ ኃላፊነት በማምጣቱ የአመራር ሰጪነት ሚና ጎልቶ ለመታየት በቅቷል። የዩኒቨርሲቲው መሪ ቃልም በጋራ እንችላለን የሚል ስለሆነ እኔ እንደኔ እዚህ አመራር ቦታ ላይ ለሴቶች ያለው ትልቅ ክብር አለ፣ ትልቅ ቦታ አለ። የሚገርመው አሁን ከፍተኛ አመራር ላይም ሴቶች አለን፣ መካከለኛ አመራር ላይም ሴቶች አሉ፣ ከዝቅተኛ አመራር ላይ ሴቶች አሉ። እስከ ዲፓርትመንት ሄድ ከከፍተኛ እንግዲህ ከቫይስ ፕሬዚዳንት እስከ ዲፓርትመንት ሄድ በአስተዳደሩ ዘርፉም ደግሞ ከአስተባባሪ እስከ ዳይሬክተርሺፕ ድረስ ሴቶች አሉ በየቦታው ላይ ማለት ነውና ትችላለች የሚለውን አንግቦ አምኖ እውነትም ትችላላችሁ የሚለውን ነገር ኃላፊነት ሰጥቶናል። እኛም እውነትም ያው እንችላለን የሚለውን ነገር የኛን እውቀት የኛን ብርታት የሴቶችን ብርታት አውጥቶ አሳይቶናል። በዚህ በጣም ትልቅ ቦታና ትልቅ ክብር አለን። እኔ እንደውም እዚህ ቦታ ላይ ስመጣ አንገራግሬ ነበረ። የሚገርም ማለት ያው ለፖዚሽን ከትምህርት ወደ መምህርነት ነው። ከመምህርነት ፖዚሽን ላይ እኔ ገና የመጀመሪያ ስሰራ ነው። ከዳይሬክተር ነው የጀመርኩት። ኳሊቲ ዳይሬክተር ነበርኩኝ። ከዛ በኋላ ነው እዚህ ላይ እንደውም የዶክተር ምክር እንዴ ትችያለሽ ማቺው ነገር የለም ብሎ የሱ ምክር የሱ ድጋፍ ነው እኔ አሁን እዚህ ቦታ ላይ እንድደርስ ያደረገኝ። የማኔጅመንቱ ያው ፍሬሽ ስትሆን አዲስ ስትሆን ብዙ ነገር አለና ያንን የነሱ ድጋፍ የሱ ጥንካሬ የሱ ምክር ነው እንትን ያለኝ። በዚሁ አጋጣሚ አሁንም አመሰግናለሁ። በዚህ ሆኖ ሌላውም ደግሞ ሞቷችን በጋራ እንችላለን የሚለው ሞቷችን ለኛ በጣም በዩኒቨርሲቲው ተሸላሚ እንዲሆን ብዙ ነገር ያረዳን ነው። ቀጣይ እንግዲህ ቦንጋ ዩኒቨርሲቲ በዚህ ብቻ የሚያቆም አይደለም ማለት ነው። ከቦንጋ ዩኒቨርሲቲ ብዙዎች መማር አለባቸው። ባለፉት አመታት ያው እንደ ዩኒቨርሲቲ ካሉን ዩኒቨርሲቲዎች በአጠቃላይ ስራ ሁለተኛ ወጥተን ነበር። በአመራር ደረጃ ደግሞ ተምሳሌታዊ አመራር ተብሎ ዶክተር ጴጥሮስ ተሸላሚ ነው እንደ ሀገር። ይሄንን ስናይ ምርጥ ተሞክሮችን ቀምሮ መጥቶ ደግሞ እዚሁ በተግባር እንደሚያሳይ አምሹር እርግጠኛ ነኝ ማለት ነው። ይሄ ዝም ብሎ ጉብኝት አይደለም። እያንዳንዱ እዛ ባደጉ ሀገሮች ውስጥ ያለውን ቴክኖሎጂ ከኛ ጋር ሜሞራንደም ኦፍ አግሪመንት የተፈራረሙት ፓርትነርሺፕ የሆኑ ዩኒቨርሲቲዎች ጋር ደርሶ የሚያመጣቸውን ዕውቀቶች ነገ በተጨባጭ መሬት ላይ ተክሎ ደግሞ አገራችን ውስጥ ያሉ ሌሎች ዩኒቨርሲቲዎች እዚህ የተሞክሮ ማዕከል አድርጎ እንዲያዩ እንደሚያስችል ባለሙሉ ተስፋ ነኝ። የስራ ዕድል እንፈጥራለን፣ የአካባቢውን ገበያ ደግሞ እናረጋጋለን እና ዘርፈ ብዙ ነው ተግባሩ። ስለዚህ በዚህ ሁሉ ሮል ውስጥ የመሪው ሚና ትልቅ ነው። የዶክተር ጴጥሮስ ሚና ትልቅ ነው፣ ከፍተኛ ነው። ስለዚህ በዛ አኳኋን ነው አሁን ውጤት እያመጣን ያለ ነው እንዳጠቃላይ የሚለው አሁን ከዚህ መውሰድ አለባቸው። በቃ ይሄ አካዴሚካል ሰዎች ያሉበት ተቋም ቢሆንም መሪ አለው፣ ከታች እስከ ላይ መሪ አለውና የመሪነት ሚናውን ሌሎችም ቢወስዱ ወረዳ ላይ ያለው ቢወስድ፣ ዞን ላይ ያለው ቢወስድ፣ ክልል ላይ ያለው ቢወስድ፣ ፌደራል ላይ ያለው አሁን ፌደራል እየቀመረ ነው።
የአንድ መሪ ትልቁ የመሪነት አቅም የሚለካው የሚመራውን ህዝብ ፍላጎትና ችግር በመለየት ሁለንተናዊ ለውጥ ማምጣት ሲችል ነው። ውጤትን መሪ ያላደረጉ እንቅስቃሴዎች ለውድቀት ስለሚዳርጉ እንዲህ አይነት ብርቱ መሪዎች ደግሞ የወደፊት መዳረሻቸውን በአስተማማኝ መሰረት ላይ ይተክላሉ። ውድ ተመልካቾቻችን በሌላ ፕሮግራም እስክንገናኝ ሰላም ቆዩ።